እስከ ዛሬ ያልተጠቀምኩትም ብዬ የሚቆጨኝ አንድ ሻምፖ ዛሬ ይዤላችሁ መጥቻለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች በያላችሁበት ዓለም ዳርቻ እንዲሁም የተሰማራችሁበት የስራ ዘርፍ በሙሉ ሰላምታ ይድረሳችሁ እያልኩኝ ዛሬ የሆነ ቆንጆ ሳሙና ወይም ሻምፖ ለፀጉራችሁ መታጠቢያ የሚሆን ይዤላችሁ መጥቻለሁ። ራሴ ሞክሬው ጥቅም ስላየሁበት ነው ለእናንተ ያመጣሁት። ቀጥታ ወደ ግብአቱ ነው የምንገባው። እዚህ ጋር ተልባ ተጠቅሜ ያለውኝ ተልባ በደንብ ለቅመን አበጥረን ልቅም አድርገን ከዛን ደግሞ አብሽ ተልባ እንደምታውቁት ብዙ ዘርፈ ጥቅም አለው። አብሽም እንደዛው ፀጉራችን ከስር ወዘናውን ጠብቆ እንዲያደግ ጥቁረትም የሆነ በቃ ከለርፉል እንዲሆን ያደርጋል ለፀጉራችን። ከዛን ደግሞ ራይስ ያው ሁላችሁም የምታውቁት ነው። ወደ ጃፓን ኮሪያ ምናምን ለፀጉራቸው እድገት ምንጭ ሴክሬት የሆነ ግብአታቸው ራይስ ነው ብዬ ነው ማስበው። እኔም ሶስቱን አንድ ላይ እንደዚህ ጥብ እናደርግና እንቀቅለዋለን። ከቀቀልን በኋላ የሚያስፈልገን ከዛም በኋላ የሚያስፈልገን የሚመቻችሁን ሳሙና። እኔ ለጊዜው የተጠቀምኩት ዶቭ ነበር የምጠቀመው። አጋጣሚ ዶቭ ስለሌለኝ ላይፍ ቦይን ፍቅፍቅ አድርገዋለሁኝ። ከዛ የፈቀፈቅኩትን ሳሙና ላይ የሆነ ጉድጓድ ዳቦ ላይ እናደርግና ይሄንን ጄሊውን እንደዚህ ከሆነልን በኋላ ሳሙናው ላይ እናጥለዋለን። ከዛን የፈቀፈቅን ትኩሱን ነው ማጥለል ያለብን፣ ምክንያቱም ጄሊው ግግር ነው የሚልብን ከቆየ ነው። እዚህ ጋር ማጥለያው ደግሞ የቆሸሸን እንዳይመስላችሁ ቡና ስላጠለልኩበት ነው። እኔ ቡናውን በብዙ ነገር ነው የምጠቀመው፣ ለፊቴ ለሳሙና ምናምን እቤት ስለምጠቀምበት ነው። ለፊቴ ሳሙና ሰርቼ በዛው በሰራሁበት ነው ይሄን የሰራሁት። ይሄን እንደዚህ ካጠለልኩኝ በኋላ በሳሙናው ላይ ትኩሱን እንዳጠለልኩኝ ከዛን ምን አደርጋለሁ ልመታው እና በደንብ ማማማት ይጠበቅባችኋል ሳሙናው እስከሚማማ ድረስ። ልክ ከማሟልን በኋላ ያ ሳሙና ምንድነው የምናደርገው? የምንጨምረው ቡና እንጨምርበታለን። እዚህ ጋር ታያላችሁ ሲያምር ከለሩ ራሱ፣ በዛ ላይ ሽታው እንዴት ደስ እንደሚል። አብሹ ሽታ ለምትሉት ምንም አይሸትም። የእንትኑ ሽታ ነው የሚኖረው፣ የቡናው ሽታ ነው የሚኖረው። ቡናውን አንደኛ ለፀጉራችን ቆንጆ ነው፣ ሁለተኛ ሽታውን ያብሹንና የተልባውን ሽታ ያጠፋልናል። ከዛን እንደዚህ ምሙት ካለልኝ በኋላ ቡና ጨምርና አንድ ላይ ምትት አደርገዋለሁኝ። በጣም ምርጥ ነው፣ ተጠቀሙበት። እኔ በጣም ነው የወደድኩት። ለቤቴ አልገዛም ካሁን በኋላ ሻምፖ የሚባል ነገር ሳሙና የሚባል ነገር ከውጪ አልገዛም። በሻምፖ መጠቀም ትችላላችሁ፣ የሚመቻችሁን ሻምፖ መቀላቀል ትችላላችሁ። ከዛ እዚህ ጋር ቡና ጨመርኩኝና አንድ ላይ በመምቻ እኔ እቺ ብላንድሯ ስላለችኝ በዛው በጣም ክሬም እንዲሆንና በጣም እንዲዋሃድልኝ ግብአቱ በሙሉ ምትታደረኩት። እዚህ ጋር እንግዲህ ስለ ማስ ስለሆነ ወይም ዝርክርክ ስላልኩኝ ይቅርታ፣ ምክንያቱም በአንድ እጄ እየቀረስኩ ነበር። መብራት ጠፍቶብኝ ሲመጣ አጋጣሚ ልመታ ስል በማሽን መታወት። ከዛን ፀጉሬን እንደዚህ ታጠብኩበት። በጣም ምርጥ ነው፣ በጣም ትወዱታላችሁ፣ ተጠቀሙ።